እና ቁርአን ሰይጣን ያቃጥለዋል አይመቸውም ወሬ ነው የሚመቸው እንጂ እሱ እንደዚህ አይመቸው አዑዙ ቢላሂ ሚነሽ ሸይጣን ረጂም ይላል ቢስሚላሂር ረህማኒር ረሂም የመጀመሪያው ሰይጣን የማይወደው የማይፈልገው ያሲን ነው ያሲን ሱረት ያሲን ለምኖቹ ለሰደቃ ነው የሚታሰበው ያሲንን ሰይጣን መስማት አይፈልግም ያሲን ከመጀመሪያው እስከ መጨረሻው ድረስ ያሲን ስለዚህ ሱረት ያሲን ሲቀራ ሸይጣን ይቃጠላል 36ኛው ምዕራፍ ማለት ነው ይበሳጫል ምን ነው በያሲን ውስጥ ቁድረተላ አያዎች አሉ ከባድ ይሆኑ እኔ እናንተ ላይ ገባን ይችላል እሱን ይገባል በደንብ ይቀጠቅጠዋል ያማዋል ይገርፈዋል ከሰውቲ እንዲህ አለጋ ነው تمام شيخ ياسين 36 ምዕራፍ لما قرئ عليه እንደው እንደ መቅሰዱ ለተቀራበት ነገር ሁሉ ይሆና ብለው ዑለማዎች ማስታገሻ ህመም ሲሰማ ይሄን ሰርተ ብሎ የሚሰጥ ማለታቸው ነው ለሆነ ነገር ብቻ ህመም ሲሰማ ደግሞ ይሄን ሰድ ይባላል አሁን በዛ ደረጃ የሚነሳ ነው ማለታቸው ነው ያሲን ይገርማል እና ሱረቱ ሷፋት ሁለተኛው አይፈልግም አይመቸውም 44ኛው ምዕራፍ ሱረቱ ሷፋትን ከመጀመሪያው እስከ መጨረሻው ድረስ ሶስተኛ ሱረቱ ዱኻን አዎ አይመቸውም 44ኛው ምዕራፍ አራተኛው ሱረቱ ጂን ራሱ ጂን 72ኛው ምዕራፍ አምስተኛው ሱረቱ الرحمن الرحمن فبأي آلاء ربكما تكذبان ይሄ ቁርአን የሚያናገረው አድማጮንም ቀሪውንም የሚቀራበትን ሰው ይሳይቀር ጅንኑንም ሁሉ ይመለከታል ሰውና ጅንን ነው የሚያናገረው ይሄ فبأي آلاء ربكما تكذبان በተደጋጋሚ የሚለውን ሱረቱ الرحمن መቅራት ስድስተኛው ሱረቱ الأعلى ሰቢስ በረቢከል አዕላ 86ኛው ምዕራፍ እንግዲህ አሁን ያለው ተመጀመሪያው እስከ መጨረሻው የሚቀሩት ሱራዎች ነው በተርቲቡም እንደዚህ ይድ እንደዚህ ሳፋት ዱኻን ያለ እነዚህን ተከፋፍለው አጎት አክስት ወዲ መቅራት ይችላል ተከፋፍለው እንጂ አንድ ሰው ብቻ እኔ ያሲን እቀራለሁ አንተ ሷፋን ትቀራለህ አንተ ያምቀራለህ እንደገና በሁለተኛው ዙር ደግሞ ሷፋን አንተ ይደርሳል ያሲን ለኔ ይደርሳል እንደዚህ ማራት እንችላለን አንድ ላይ ብንቀረው በአንድ ድምጽ ቁርአን ሐቅ ላንጠብቅ እንችላለን ሁሉም በየራሱ በየቂኑ መቅራት እንዲያግሙ በተረጋጋ መልሱ ሰባተኛው ሱረቱል ሁመዛ ወይሉል ሊኩሊ ሁመዘቲል ሉመዛ ይሄን አይፈልግም ስምንተኛው ሱረቱል ኢኽላስ ቁል ሁወላሁ አሐድ እሳትና ጭር ናቸው ተውሂድና ሰይጣን አይገናኙም ያቃጥለዋል ዘጠነኛው ሱረቱል ፈለቅ ቁል አዑዙ ቢረቢል ፈለቅ አስረኛው ሱረቱን ናስ 114ኛው ምዕራፍ የመጨረሻው መዝጊያው እነዚህ ሱራዎች እስከ መጨረሻው ድረስ የሚቀሩ ይሆናሉ ምን ያህል ጊዜ የሚል አለው አንዴ ነው መደጋገም ይቻላል ሰው እስከሚሽር ድረስ ማለት ነው ሌላው ደግሞ አያዎች አሉ ደግሞ ቲላወቱል አያቲ አልቁርአን አያ ወስታው ሱራ ላይ ያለው ከሱራ ውስጥ ደግሞ የተወሰኑ አያዎች አሉ ሱረቱል በቀራ ከመጀመሪያው ኦላይኩም ሙፍሊሙን አምስተኛው ድረስ አሊፍ ላም ሚም ብሎ ኦላይኩም ሙፍሊሙን አለው ድረስ ብዙ ጊዜ ሩቅ አሚያሮች ሰምታ ከሆነ እነዚህ ነው የሚቀሩት አንድ በል ሁለተኛው አያተል ኩርሲ አይመቸውም አያተል ኩርሲ ከ255 ማን ነው ቢቻል እስከ 257 ድረስ አያተል ኩርሲ ጀምሮ እስከ 257 ድረስ እና የበቀራ መጨረሻ ከአመነ ረሱል ከ285 እስከ 286 ተመጨረሻው ድረስ በዛ ውስጥ ዱዓ አለ ربنا تؤاخذنا إن نسينا أخطأنا ربنا ولا تحمل علينا من قبل ربنا ولا تحملنا ما لا طاقة لنا واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين يهن آل عمران ከ18 እስከ 19 አንድ አያ አለ ሱረቱል አዕራፍ ከ54 እስከ 56 አሁንም አዕራፍ ከ117 እስከ
122 ሱረቱ ዩኑስ ከ81 እስከ 82 ዩኑስ ሱረቱ ጧሃ 69 አያ 69ኛዋ አያ 69ኛዋ አንድ ነች 69ኛዋ ሱረቱ ሙእሚን ከ115 እስከ 118 ወሷፋትን እንመለስ እንደግማለን እዚህ ላይ ደግሞ ከ1 እስከ 10 ደግመን ከ1 እስከ 10 ቅድም በመጨረስ ነው አሁን ደግሞ ከ1 እስከ 10 አሁን ከ1 እስከ 10 ኦኬ ቅድሙ ሱራውን ነበር ሱረቱል አህቃፍ ከ29 እስከ 32 ሱረቱል ረህማን ቅድም ጨርሰናል አሁን ደግሞ ከ33 እስከ 36 ሱረቱል ረህማን ሱረቱል ሐሽር ደግሞ لو أنزلنا هذا القرآن على جبل የሚለውን እስከ መጨረሻው ከ21 እስከ 24 ሱረቱል ጂን አሁን ጂን እንመለሳለን ቅድም ተጨርሷል አሁን ደግሞ ከ1 እስከ 9 እነዚህ ሱራዎች وعموما كل آية فيها ذكر الشياطين ሸይጣን የሚወሳባቸው ሱራዎችና أو ذكر النار سل جهنم من نجرة خلى لهم بزن في الحطمة وما أدراك ما الحطمة نار الله سل سات سل جهنم من نجر آية والعذاب تؤذي الجنة وتؤلمه بتأم يسك أيوال كالسياتي اندي على الانقانو جرافه والمكامع اندي مدوشانو بمدوشا يمتانو اندي السبابر هلو فنكتكتو እንደሚወጣ ሁሉ ለዚህ ቱእዚ ما يضرب بها እንግዲህ በመዶሻ ተመቶ የሚተርፋለ ብረት ራሱ ካለ እዛን ያክል ነው ይለመሆኑ እንግዲህ ባላ ላይ የቂን ኑሮን በዚህ መልኩ የሚቀራለትም የሚቀራውም ሰው በዚህ ነው መመከር ያለበት ኢንሻአላህ በመከር ስለ ዱዓ አይመከርም ብለናል ቅድመ ሁኔታዎችን ሁሉ አሟልቶ የቤቱን ጽዳት መርገም አለብን ነብያችን ሶላቱ ወንድሜ ታሟላላቸው ማራጠጣው አሉት ማራጠጣው አረባሰበት አላቸው ከዛ በበጥሩ አኺካሉ ዋሽቷል አላህ መድኃኒት ያለውን ነገር ዋሽቷል ዲገመው አሉ አሁንም ዲገመው አረባሰበት አንዴ ፈታተናል እኮ እንግዲህ አንዴ ተቀርቶበት አንዴ ትሽሽር ይለቃታል ማለት አይደለም አንዳንድ ወስላታ ዱርዬ ጅናለ በቶሎ የማይለቅ በቀላል የሚለቅ አለ ቢቆጡት ቢሰርቡት ይለቃል ደብዲባው ደግሞ የሚቀለሰለሳል እና ዲገመው አሉት በሶስተኛ ሲደግመው በማሩ ማለት እንግዲህ በማር የሚሽር ሰው አለ በሶላት ብቻ የሚሽር ሰው አለ አቡ ወረራ አንቀንታመው በቃ ሲወራጮ አማማህ እንዲያወራ ወዲ ማማሞኛለ ተነስገድ ያሉት እግሩም በሶላት ብቻ የሚለቅሱ የሶላት ማር የማያዲ ነው ሶላት የሚያዲ ነው በሽታለ ሌላው እንደሞ ጾም አሉት ደግሞ እንደ በሽታው ነበር ነብያችን የሚያዙት ስለ ጾም የሚስማማው ማማለ ጾምን የሚፈራም ማለ ሶላት የማይመቸው አለ እንደዚህ በቃ ተውበት የማይመቸው አለ ቁርአን የማይመቸው አለ በሶላት ብቻ የሚለቅ በሽታ አለ